ማንም ሰው ዶክተር ከመሆኑ በፊት ማሚ ሚሚ ነበረ። ስለዚህ አሁን ያለኝ ሁኔታ እኔን አይገልጽም። ስለዚህ ዛሬ ጭቃ ነክቶኝ ወርቀሽ ተበላሽቶብሽ በብቸኝነት ውስጥ ነሽ ማለት ያ የከበበሽ የገባሽበት ሁኔታ የአንቺ የማንነት መገለጫ አድርገሽ ለምን ትወስጃለሽ? በመጀመሪያ ከተስፋ መቁረጥ ስሜት እንዲወጡ ከፈለጉ ሁኔታዎችን ማንነታቸው አድርገው ከመቁጠርና ከመጥራት መላቀቅ አለባቸው። አልችልም፣ አቅም የለኝም፣ አልተማርኩም፣ የሚረዳኝ ሰው የለም አትበል። ራስህን እርዳው፣ አስተምረው፣ ጣር፣ ልፋ፣ ድከም፣ ሩጥ። ይቻላል። ትልቅ ዓላማህን ስነግራቸው አያምኑክ። ይስቁብሃል፣ ይቀልዱብሃል፣ ሙድ ይዙብሃል። ምንም ማድረግ እንደማትችል የትም መሄድ እንደማትችል በምክንያት ያሳምኑሃል። ትላንት አልፏል፣ ተቆልፏል፣ የለም። ስለ ትላንት መጨነቅ የሌለ ነገር ላይ ማተኮር ነው። ያለ እውነታ አሁን ብቻ ነው። አሁን ላይ ከትላንት የሚበልጥ ትልቅ ነገር በውስጥ ፍጠር። በዛ እመን። ያን የሚያሳካውን ነገር በወኔ አድርግና ከትላንት ስህተት የሚበልጥ ነገን ፍጠር። በተሳካላቸውና ባልተሳካላቸው ሰዎች ያለው ልዩነት ያልተሳካላቸው ሰዎች ለገጠማቸው እንቅፋት የመለሱት መልስ ነው ከተሳካላቸው ሰዎች የሚለያቸው። የተሳካላቸው ሰዎች ስፕሪንግ እንዲህ ሲረገጥ እንደሚያስፈነጥር የረገጠኝ ነገር ወደ ላይ ያስፈነጥረኛል ብለው ያስባሉ። ተግዳራቶቹን እንደ ኦፖርቹኒቲ ያያሉ። ስለዚህ ይቻላል፣ ይህ የገጠመኝን ነገር ተጠቅሜው እንደ መድረክ እጠቀመዋለሁ፣ እንደ መቃብር ሳይሆን። አንድ ሰው ከውድቀት ሊነሳ የሚችለው ራሱን በማግኘት ነው እንጂ ብር በማግኘት አይደለም። የወደቀን ሰው ብር ሰጥተሽው አታቆሚው። ስራ አግኝቶ አይነሳም የወደቀ ሰው። በውስጡ የወደቀ ሰው በኪሱ አይነሳም። ሰው መውደቅም መቀመጥም የሚችለው በውስጡ ባለው ማንነቱ ነው እና ይቻላል። ይኸውልሽ አንዳንድ ሰዎች ተስፋ መቁረጥን የኃጢአተኝነትን መገለጫ ያደርጉታል። በጣም ቅዱስ የሚባሉ ሰዎች ሁሉ ተስፋ ቆርጠው ያውቃሉ። ሁሉም ተስፋ ሕይወትን እስትንፋስ ነው። ማንኛውም ነፍስ ያለው ዕውቀት፣ ፍቃድ፣ ስሜት ያለው መንፈስ ያለው ፍጥረት ከሌላው ፍጥረት የሚለይበት ትልቁ አንደኛው ልዩነት ተስፋ ነው። ነገን በተሻለ መልኩ የማየት አቅም ነው ተስፋ። ሰው በር ቢያጣ ሊኖር ይችላል። ሰው መኖሪያ ቤት ሳይኖረው ሊኖር ይችላል። የተወሰነ ሞትም ሊኖር ይችላል። ግን ተስፋ ካጣ በፍጹም የመኖር እድሉ እየመነመነ ይሄዳል። ስለዚህ የሰው ልጅ እጅግ በጣም መሰረታዊ ከሚባሉት አንዱ ነገሮች ተስፋ ነው። ተስፋ ደግሞ የሚጀምረው አንድ ሰው ስለ ራሱ ባለው ግላዊ መረዳት ከማንነት ነው የሚነሳው። በመጀመሪያ ነገር እኔ ከሌለኝ ይልቅ ያለኝ ይበልጣል። ማንም ሰው ወደዚህ ምድር ሲመጣ ባዶ ሆኖ አልመጣም። ለሰው ልጅ የመነሻ ሀብቱ ማንነቱ ነው። ማንነትን የሚያክል ትልቅ የተስፋ ምንጭ የለም። ለዛ ነው ስለ ተስፋ ሳስብ ሁል ጊዜ ወደ ማንነት የሚሄደው። በአጋጣሚ የመጣ ሰው የለም፣ እድልም የመጣ ሰው የለም ወደዚህ ምድር። ሰውን የሚያክል ትልቅ አቅም ያለው ፍጥረት በዚህ ምድር የለም። ወድቆ መነሳት የሚችል ሁሌም ቢሆን ተስፋ አድርጉ። ተስፋ ያደረጉት ነገር ከየትም አይመጣም። ምንም ጊዜ ቢሆን ተስፋ ማድረግ አሪፍ ነው። ተስፋ አድርጉ።